ማንም አይሰማም ከካሜራ እይታ ውጪ የምትጠቀልለው ይሄ ዩቲዩብ ላይ ተለቀዋል። ስራ ቦታ ዩቲዩብ ላይ ይኸውና ይኸው ይሻላል እኮ ወይ እሺ ብዙ ነገር አልወድም በእና እሺ ምንድነው እሺ ጫብኜ ነው የዋጥኩት ያለው። እሺ ወንድም ዋጥ እያደረኩት ነው። ሳላኝክ እየዋጥኩት ነው። ጎመን አልበላ፣ ቲማቲም አልበላ፣ ምስር ድንች እግዚአብሔር ከስጋ ውጭ ነው የምወደው ነገር። ይኸው እዛ ጋር ጨምሪላችሁ በቃ ደስ እንዲልሽ እንዳትደግመኝ ግን እሺ ቢያንስ እንኳን እቺ ማያት ላልዛት ዋት ይኸው ቤኪ ተይዛል። ዩቲዩብ ላይ ታገኘዋለህ። ተይዛል ዩቲዩብ ላይ ታገኘዋለህ። ይሲን ገና ይሄንን ህፃን ልጅ ሁለት ጩጬዎች ተሰቃይተዋል። እያጠቁ ነው። በእግዚአብሔር እሺ ጎመኗን ከላይ ቀንሳት። እግዚአብሔር ቀንስ በእግዚአብሔር ወይኔ ጎመን በልቻለሁ። ሰዎች እንዳከፍ ዝም ብለህ የምትንቀለቀለው ነገር አለ። እንዳትቀር ሰላም ግን ከዚህ ናና በኪኔ እኔ ላልጎረስኩልህ ነው። ይኸው በቃ ደስ ብሎኝ ነው የምጎርስ። እንዳትደግመኝ ንጹህ ነው። ምን ጨመር ይኸው እየጎረስኩ ነው። ማሚ ግን ቅድም ተቆልሎ አልነበረ እንዴ? ስትሰጡ ተቆልሎ ነበር እኮ ስትሰጡ ተቆልሎ ነበር። እዛ ከሄድ ጨምርላቸው አናግራቸው ታብራዝ ታንሳለሽ። ይሄው ዩቲዩብ ላይ ታገኘዋለሽ እያንዳንድሽ። ይሄው ፊት ለፊት ላይ ቁጭ ብሏል። እግዚአብሔርን ፊት ለፊት ላይ አይ ይቅርብ። እሺ አይደለም ጎመን ነጩን ቀዩንም ድንቹ ምናምን ብዙ ነገር አልወድም። ምግብ ስጋ ብቻ እግዚአብሔር የሀገሩ ስኙን በጠቅላላ ሳላኝከው እንዳለ ዋጥ አድርጓል። ኧረ ዴቪ በእውነት በቃ ችግር እሺ አይ በቃኝ። እስቲ እዚህ ልጅ አጉር በግድ አጉርሽው በግድ እሺ ብሉ በላቸው። እሺ እነሱ አንተ ጋር ብሉ በላቸው። ብሉ እሺ ተይዛችኋል። እሺ በደንብ ብሉ። ቡናም ጠጡ የምትፈልጉ ከሆነ ቡና ጠጡ። ምን ለምን
የምን አዎ የበላን ያልበላ 200 400 ስራ እኛ ስሟ ተዘጋጅተናል። ገና እኮ ነው ዋናው ገና ኧረ ሽማግሌ ኧረ በስመ አብ የኔ በሌ ቡናም ጠጡ አልወድም ግን በቃ ጉርስ እላለሁ። ዝም ብዬ ዋጥ አደርገዋለሁ። ዝም ብዬ ልዋጥ። ይኸው ቤተሰቦቼ ይኸውኝ የምታውቁ። እሺ አዲስ ያየሽ ጎመን እየበላሁ ነው። ሲስተር ገብታ ይኸውልሽ ጎመን እየበላሁ ነው። ይኸው ና ይበላ ጨረስክ እንዴ? ቡና ጠጣሽ? ቡና ጠጡ። 300 ሰው ነው የምትቆርጠው። እሺ እዛ የቅጣቱንም የቆያችሁበትንም 300 ሰው ነው የምትቆርጠው። 300 ሰው ምን ባለ? አዎ እንሄዳለን። አሁን ከፊ ብሉ። እኔ አላውቀውም። አናውቅም። በል በላሽ። በቃ ቡና ጠጡ ደግሞ